ፌብሩዋሪ መጀመሪያ 2026 ቢትኮይን በጥቂት ቀናት ውስጥ በቢሊዮን የሚቆጠር ቫሉ አጣ። ነገር ግን ማንም ያልነገራችሁ ነገር ቢኖር ይህን እንቅስቃሴ የጀመረው ሴሊንግ ፕሬሸር ነበር። ነገር ግን ይህን ጉዳት እንዲበዛ ያደረገው ከገበያው የሚጠፋ አንድ የማይታይ ነገር ነው። እሱም ሊኩዊዲቲ ይባላል። ሊኩዊዲቲ ሲጠፋ ስፕሬድስ ይሰፋሉ፣ የሚታየው ኦርደር ሳይዝ ያንሳል እና ስሊፔጅ ማለትም አንተ የጠበቀው ዋጋና ያገኘው ዋጋ መካከል ያለው ልዩነት በፍጥነት ይጨምራል። በመደበኛ ሁኔታ ዋጋን 1% ብቻ ሊንቀሳቀስ የሚችል የሽያጭ መጠን ወይም ሴሊንግ ሊኩዊዲቲ በሌለበት ጊዜ ዋጋውን 10% ሊያወርዱ ይችላል። ያው ተመሳሳይ ሽያጭ ግን ውጤቱ ፍጹም የተለየ እና ይሄ ነገር መኖሩን እንኳን የሚያውቅ ሰው የለም ማለት ይቻላል። በቻልኩት መጠን ላስረዳ። ባለፈው ቪዲዮዬ ሊኩዊዴሽን የሚለውን ቃል ተጠቅሜ ነበር። ይሄ ቪዲዮ ራሱን ችሎ እንዲቆም እስኪ እዚህ ጋር በድጋሚ ላብራራላችሁ። ሊኩዊዴሽን ማለት የያዝከው ኮላተራል ወይም ዋስትና ኪሳራህን መሸፈን በማይችልበት ጊዜ ፕላትፎርሙ የከፈትከውን ሌቨሬጅድ ፖዚሽን በግዴታ ሲዘጋው ማለት ነው። ኮላተራል ማለት ደግሞ ግብይቱን ክፍት አድርገን ለመቆየት እንደ ዋስትና ያስቀመጥከው ገንዘብ ነው። ኪሳራህ ያንን ዋስትና ሲበላው ፕላትፎርሙ አይጠብቅህም፣ ወዲያውኑ ይሸጠዋል። ያ በግዴታ የሆነ መዘጋት ሊኩዊዴሽን ይባላል። ቱ ሊኩዊዴት ማለት አንድን ነገር በግዴታ ወደ ጥሬ ገንዘብ ወይም ወደ ካሽ መቀየር ማለት ነው። ሊኩዊዴሽን በአንተ ላይ የሚከሰት ነገር ነው። ሊኩዊዲቲ ደግሞ ሌላ ቃል ነው። ድምጻቸው ይመሳሰላል፣ አይኖ ዝምድናም አላቸው፣ ግን ትርጉማቸው ይለያያል። ሊኩዊዴሽን አንድ ድርጊት ወይም ክስተት ነው፣ በግዴታ መሸጥ። ሊኩዊዲቲ ግን የገበያውን ሁኔታ ወይም ኮንዲሽን ነው። በዚህ መንገድ አስቡት። ሊኩዊዴሽን ስትታመሙ በሰውነታችሁ ላይ የሚከሰተው ነገር ነው። ሊኩዊዲቲ ደግሞ በክፍል ውስጥ ያለው የአየር ጥራት ወይም ኤር ኳሊቲ ነው። አንዱ ሌላውን ይነካል፣ ግን አንድ አይነት አይደሉም። እስኪ የሊኩዊዲቲን ትርጉም በግልጽ ላስረዳችሁ። ከዚያም ለምን ከማንኛውም ነገር በላይ አስፈላጊ እንደሆነ አሳያችኋለሁ። ሊኩዊዲቲ ማለት አንድን ነገር የዋጋውን መጠን በከፍተኛ ሁኔታ ሳይቀይሩ በቀላሉ መግዛት ወይም መሸጥ መቻል ማለት ነው። $100,000 ዋጋ ያለው ቢትኮይን ብሸጡና ዋጋው ምንም ባይንቀሳቀስ ያ ሊኩዊድ ማርኬት ይባላል። ያንተን ሽያጭ የሚውጡ በቂ ገዢዎች አሉ ማለት ነው። ነገር ግን $100,000 ዋጋ ያለው በጣም ትንሽና ብዙም የማይታወቅ ኮይን ለመሸጥ ሞክረ ዋጋው 30% ቢወርድ ያ ኢሊኩዊድ ማርኬት ይባላል። በቂ ገዢዎች የሉም። ያንተ የሽያጭ ትዕዛዝ ወይም ሴል ኦርደር በገበያው ላይ ያለውን አቅም ያጥለቀልቀዋል። ተመሳሳይ ድርጊት፣ ተመሳሳይ ዶላር መጠን፣ ግን ውጤቱ ፍጹም የተለየ። ልዩነቱ አንተ ያደረግከው ነገር አይደለም። ልዩነቱ ሊኩዊዲቲው ነው። ያንን በምታደርግበት ጊዜ የኦርደር ቡኩ ጥልቀት ምን ያህል ነበር የሚለው ነው። ቀለል ባለ መንገድ እንዲህ እናስበው። ሊኩዊዲቲ ማለት ከዋጋው በታች ያለው የወለል ውፍረት ወይም ፍሎር ቲክነስ ነው። ወለሉ በወፈረ ቁጥር ሳይሰነጠቅ ብዙ ክብደት መሸከም ይችላል። ወለሉ በቀጠነ ቁጥር ደግሞ ለመውደቅ ብዙ ክብደት አያስፈልገውም። ወደፊት ከሜዴ በፊት ብዙ ልምድ ያላቸው ትሬደርስ እንኳን የሚሳሰቱበትን ግራ መጋባት ልቀርፍላችሁ። ቮሊዩም ማለት ምን ያህል ተገበያየ የሚለው ነው። አንድ የተወሰነ ጊዜ ውስጥ የተለዋወጡት የዩኒቶች ብዛት ወይም የዶላር መጠን ድምር ነው። ሊኩዊዲቲ ግን መጥፎ ዋጋ ሳትከፍል ምን ያህል መገበያየት ትችላለህ የሚለው ነው። ብዙውን ጊዜ አብረው ይሄዳሉ። የተጨናነቁ ገበያዎች አብዛኛውን ጊዜ ከፍተኛ ቮሊዩም እና ጥልቅ ኦርደር ቦክስ ይኖራቸዋል፣ ግን አንድ አይደሉም። ስፕሬድ ሰፊ ከሆኑና የገበያው ጥልቀት ወይም ዴብዝ ቀጭን ከሆነ ከፍተኛ ቮሊዩም ያለበት ቀን ሆኖ ነገር ግን ሊኩዊድ ሊሆን ይችላል። ለምሳሌ የፋየር ሴልን አስቡ። ብዙ ሰው ይገበያያል፣ ግን ሁሉም ሰው በድንጋጤ ውስጥ ነው። ማንም የባይ ኦርደር ማስቀመጥ አይፈልግም እና እያንዳንዱ የሽያጭ ትዕዛዝ ወይም ሴል ኦርደር ገበያውን እያፈራረሰው ያልፋል። እዚህ ጋር ቮሊዩም ከፍተኛ ነው፣ ሊኩዊዲቲ ግን የለም። ይሄ ልዩነት በጣም አስፈላጊ ነው። ምክንያቱም ሰዎች ከፍተኛ ቮሊዩም ሲያዩ ገበያው ጤናማ ይመስላቸዋል፣ ግን ላይሆን ይችላል። ባለሙያዎች ሊኩዊዲቲን በ5 መለኪያዎች ይከፍሉታል። ይህ አስፈላጊ የሆነው ገበያው በአንድ በኩል ሊኩዊድ መስሎ ሌላው በኩል ደካማ ሊሆን ስለሚችል ነው። አንደኛው ስፕሬድ፣ በቢድ እና በአስክ መካከል ያለው ልዩነት ምን ያህል ጠባብ ነው የሚለውን አስታውሱ። ቢድ ማለት አንድ ገዢ ሊከፍለው የሚችለው ከፍተኛ ዋጋ ሲሆን አስክ ደግሞ አንድ ሻጭ ሊቀበለው የሚችለው ዝቅተኛ ዋጋ ነው። ጠባብ ስፕሬድ ለምሳሌ 100,000 በሚያወጣ ነገር ላይ $10 ልዩነት ማለት ገዢዎችና ሻጮች ተቀራርበዋል ማለት ነው። መገበያየት ርካሽ ነው። ሰፊ ስፕሬድ ለምሳሌ $500 ልዩነት፣ እሱ ማለት እርስ በርሳቸው ርቀዋል ማለት ነው። መገበያየት ውድ ይሆናል። ገበያው የተረጋጋ ሲሆን ስፕሬድስ ጠባብ ይሆናሉ። ድንጋጤ ሲኖር ግን ሻጮች በፍጥነት መውጣት ስለሚፈልጉና ገዢዎች ደግሞ ወደ ኋላ ስለሚሉ ስፕሬድስ ይሰፋሉ። ዴብስ በኦርደር ቡክ ውስጥ በእያንዳንዱ የዋጋ ደረጃ ላይ ስንት ትዕዛዞች ወይም ኦርደርስ ተቀምጧል የሚለው ነው። በ99,000 እና በ100,000 መካከል ሽያጭን ለመቀበል ዝግጁ የሆኑ ብዙ የባይ ኦርደርስ ክምር እንዳለ አስቡ። ያ ዲፕ ይባላል። አሁን ደግሞ በዚያው ዋጋ መካከል 5 ትዕዛዞች ብቻ እንዳሉ አስቡ። ያ ቲን ይባላል።
ዴብዝ የሚነግረን ዋጋው በከፍተኛ ሁኔታ ከመውረዱ በፊት ገበያው ምን ያህል ሽያጭ ሊሸክም እንደሚችል ነው። ኢሚዲየሲ አንድን ግብይት ምን ያህል በፍጥነት መፈጸም ትችላለህ የሚለው ነው። ሊኩዊድ በሆነ ገበያ ውስጥ ሴል ስትል ወዲያውኑ ይፈጸማል። ሊኩዊድ በሆነ ገበያ ውስጥ ግን ሌላኛው ወገን ትዕዛዙን እስኪቀበል ደቂቃዎች ወይም ሰዓታት ልጠበቅ ይችላል። ሬዚሊየንስ አንድ ትልቅ ግብይት ዋጋውን ካንቀሳቀሰው በኋላ ዋጋው ምን ያህል በፍጥነት ይመለሳል የሚለው ነው። አንድ ሰው ትልቅ ሽያጭ አድርጎ ዋጋው $500 ቢወርድ ግን በሰከንዶች ውስጥ ተመልሶ ቢወጣ ገበያው ሬዚሊየንት ነው ይባላል። ዋጋው እንደወረደ ከቀረ ግን ሬዚሊየንት አይደለም። ኢምፓክት አንድ የተወሰነ የግብይት መጠን ዋጋውን ምን ያህል ያንቀሳቅሰዋል የሚለው ነው። $10,000 የሽያጭ ትዕዛዝ በሊኩዊድ ገበያ ውስጥ የቢትኮይን ዋጋ $5 ብቻ ሊያንቀሳቅሰው ይችላል። ሊኩዊድ ገበያ ውስጥ ግን $500 ሊያንቀሳቅሰው ይችላል። ወቅት የሚለካው በተወሰነ መጠን ለመገበያየት ምን ያህል ዋጋ እንደሚያስከፍል ነው። ይሄ ለምን ያሳስበናል? ምክንያቱም አንድ ገበያ ጠባብ ስፕሬድ ኖሮት ጤናማ ሊመስል ይችላል፣ ግን ከጀርባው ምንም ዴብዝ ላይኖረው ይችላል። ስፕሬዱ ሁሉንም ነገር ሰላም እንደሆነ ይነግርሃል። ዴብዙ ግን አንድ ትልቅ የሽያጭ ትዕዛዝ መላውን ኦርደር ቡክ ሊያፈራረሰው እንደሚችል ይነግርሃል። ክራሾች በግልጽ በሚታይ ቦታ የሚደበቁት በዚህ መንገድ ነው። ያውን ያወራሁት ነገር ከእናንተ መካከል አንዱ በኮሜንት ላይ ከጠየቀኝ ጥያቄ ጋር ይገናኛል። የጠየቀኝ ጥያቄ ሀሳቡ እንዲህ የሚል ነበር። ስለ ሰፕላይ ኤንድ ዲማንድ አቅራቦትና ፍላጎት አስረድተህናል፣ ግን ዋጋው ለምን በእርግጥ እንደሚጨምር አላሳየህንም ነገር። እዚህ የሚልም ኤግዛምፕል ሰጥቶን ነበር። አንድ ጥናት ድንች የማስታወስ ችሎታን ያሻሽላል ቢልና ብዙ ሰው ድንች ቢፈልግ ዋጋው ይጨምራል፣ ግን ገበሬዎቹ ድንቹን ለማምረት ተጨማሪ ወጪ አላወጡም። ታዲያ ዋጋውን ከፍ እንዲል ያደረገው ምንድን ነው? በጣም ጥሩ ጥያቄ ነው። መልሱ ደግሞ ኦርደር ቡክ ነው። ጥናቱ ከመውጣቱ በፊት በእያንዳንዱ ዋጋ ላይ እኩል ገዢዎችና ሻጮች ሊኖሩ ይችላሉ። ኦርደር ቡኩ የተመጣጠነ ወይም ባላንስድ ነው። የባይ ኦርደርስ እና የሴል ኦርደርስ እኩል ናቸው። እዚህ ጋር ዋጋው ረክቶ ይቀመጣል። ጥናቱ ወጣ። ድንገት ብዙ ሰዎች ድንች መግዛት ፈለጉ። እነዚህ አዲስ ገዢዎች ወደ ኦርደር ቡኩ እንደ ባይ ኦርደርስ ይገባሉ። አሁን ባለው ዋጋ ካሉ ሻጮች ጋር ማች ማድረግ ይጀምራሉ፣ መገጣጠም ይጀምራሉ። እነዚያ ሻጮች ያልቃሉ፣ ጌት አብዞርብድ ወይም ፊልድ። አሁን ያሉት በጣም እርካሽ ሻጮች ትንሽ ከፍ ያለ ዋጋ ላይ ያሉ ናቸው። አዲሶቹ ገዢዎች ከነዚያ ሻጮች ጋር ማች ያደርጋሉ። እነዚያም ሻጮች ያልቃሉ። እያንዳንዱ የግዢ ማዕከል የሚቀጥለውን የሻጮች ሌየርስ እየበላ ይሄዳል። ዋጋው የጨመረው ድንቹ ስለተለወጠ አይደለም። ድንቹ ያው ድንች ነው። ዋጋው የጨመረው ኦርደር ቡኩ ስለተለወጠ ነው። ብዙ ገዢዎች ጎርፈው ገቡና አሁን ባለው ዋጋ የነበሩትን ሻጮች ጨረሷቸው። የቀሩት ሻጮች ደግሞ ከፍ ያለ ዋጋ ላይ የቆሙት ናቸው። ዋጋ ማለት ገዢዎች ዝቅተኛ ዋጋ ላይ የነበሩትን ሻጮች በልተው ከጨረሱ በኋላ የመጨረሻው የሚገኝ ሻጭ የቆመበት ቦታ ነው። እና ቁልፉ ነገር ይሄ ነው። ኦርደር ቡኩ ዲፕ ከሆነ በእያንዳንዱ የዋጋ ደረጃ ላይ በሺዎች የሚቆጠሩ ሻጮች ተደርድረው ከሆነ ያ ሁሉ አዲስ ግዢ ዋጋውን በጣም ትንሽ ብቻ ሊያንቀሳቀሰው ይችላል። ፍላጎቱ በገበያው ይዋጣል። ነገር ግን ኦርደር ቡኩ ቲን ከሆነ በእያንዳንዱ ዋጋ ላይ ጥቂት ሻጮች ብቻ ካሉ ያው ተመሳሳይ የግዢ መጠን ዋጋው በከፍተኛ ሁኔታ እንዲወነጨፍ ሊያደርግ ይችላል። ያው ፍላጎት ግን የተለያየ ዴብስ፣ የተለያየ ውጤት። ይሄ የሊኩዲቲ ስራ ነው። በክራሽ ጊዜም ተገላቢጦሽ የሚሆነው ልክ ይኸው ነው። የክራሽ መካኒክስን ከማሳየት በፊት ሁለት አይነት የኦርደርስ አይነቶች መግለጽ አለብኝ፣ ምክንያቱም ባህሪያቸው ፍጹም የተለያየ ነው። የመጀመሪያው ማርኬት ኦርደር ነው። አሁን በሚገኘው ምርጥ ዋጋ ግዛኝ ወይም ሽጥልኝ ማለት ነው። ዋጋ አትመርጥም። ኦርደር ቡኩ የሚሰጠን ማንኛውንም ዋጋ ትቀበላለህ። $50,000 ዋጋ ያለው ቢትኮይን ለመሸጥ ማርኬት ሴል ኦርደር ብትልክ ኤክስቼንጁ መጀመሪያ ከፍተኛ ዋጋ ከሚሰጡ ገዢዎች ጋር ያጋጭሃል። ከዚያም ወደ ታች እየወረደ የቀሩትን ገዢዎች ይበላል። ግብይት ወዲያውኑ ይፈጸማል፣ ግን የምታገኘውን ዋጋ ሙሉ በሙሉ አትቆጣጠረውም። ገበያው ቲን ከሆነ ከጠበቅከው በላይ በጣም መጥፎ ዋጋ ልታገኝ ትችላለህ። ይሄ በጠበቅከው ዋጋና ባገኘው ዋጋ መካከል ያለው ልዩነት ስሊፔጅ ይባላል። ሁለተኛው ሊሚት ኦርደር፣ በመረጥኩት ዋጋ ወይም ከዚያ በተሻለ ዋጋ ብቻ ግዛኝ ወይም ሽጥልኝ ማለት ነው። በ100,000 $500 የሊሚት ሴል ብታስቀምጥ በኦርደር ቡክ ውስጥ ቁጭ ብሎ ይጠብቃል። አንድ ገዢ መጥቶ $100,000 ወይም ከዚያ በላይ ለመክፈል እስከሚስማማ ድረስ አይፈጸምም። ዋጋውን ትቆጣጠራለህ፣ ግን መፈጸም አለመፈጸሙን አትቆጣጠርም። ገበያው ከአንተ ዋጋ ርቆ ከሄደ ትዕዛዝህ እዚያው ለዘላለም ተቀምጦ ሊቀር ይችላል። ዋጋውን የሚያንቀሳቅሱት ማርኬት ኦርደርስ ናቸው። እነሱ አግሬሲቭ ናቸው። ስፕሬዱን ያቋርጣሉ፣ የገበያውን ሌላኛውን ወገን ይበላሉ፣
እና ሊኩዲቲን ያሟጥጣሉ። ሊሚት ኦርደርስ ደግሞ ፓሲቭ ናቸው። እነሱ ለገበያው ሊኩዲቲ ይሰጣሉ፣ በቡክ ውስጥ ተቀምጠው ይጠብቃሉ። ሰዎች አንድ ትልቅ ሻጭ ገበያውን መጥተው ሲሉ አብዛኛውን ጊዜ ትልቅ ማርኬት ኦርደር የገዢውን ወገን በልቶት አለፈ ማለታቸው ነው። ለአንተ ዋናው ልዩነት ሊሚት ኦርደር ከአንተ ዋጋ ውጭ ስለማይፈጸም ስሊፔጅህን ገድብልሃል። ማርኬት ኦርደር ግን ያለውን ማንኛውም ሊኩዲቲ ይበላል እና ገበያው ቲን ከሆነ ያ ከጠበቅከው በላይ በጣም የከፋ ሊሆን ይችላል። አሁን አብዛኛውን የሊሚት ኦርደርስ በገበያ ውስጥ የሚያንቀሳቅሰው ማን ነው? ያንን ዴፕስ ወይም ጥልቀት የሚጠብቀው ማን ነው? ማርኬት ሜከርስ። እነዚህ ፕሮፌሽናል ድርጅቶች ናቸው። እንደ ጃምፕ ትሬዲንግ፣ እንደ ዊንተር ሚዩት፣ እንደ ጂኤስአር፣ ከምበርላንድ ያሉ ኩባንያዎች በኦርደር ቡክ ላይ የግዢና የሽያጭ ትዕዛዞችን በአንድ ጊዜ በማስቀመጥ ትርፍ የሚያገኙ ናቸው። በቢድ ይገዛሉ፣ በአስክ ይሸጣሉ እና በሁለቱ መካከል ያለውን ስፕሬድ በክሳቸው ይከታሉ። ይህንንም በሰከንድ በሺዎች የሚቆጠሩ ጊዜያት በብዙ ኤክስቼንጅ ላይ አልጎሪዝምስ በመጠቀም ያደርጉታል። እንደ ገበያው ጅምላ አከፋፋዮች አድርጋችሁ ቁጠሯቸው። ቢትኮይን ጨመረም ቀነሰም ግድ አይሰጣቸውም። እነሱ የሚያስቡት ስለ ስፕሬዱ በግዢና ሽያጭ ዋጋቸው መካከል ስላለው ልዩነት ነው። አንድ ሰው ከእነሱ በገዛ ቁጥርና ሌላ ሰው ለእነሱ በሸጠ ቁጥር ልዩነቱን ያተርፋሉ። ማርኬት ሜከርስ ለገበያው ሊኩዲቲ ያቀርባሉ። ለኦርደር ቡክ ዴብዝ የሚሰጡት እነሱ ናቸው። ስፕሬድስ ጠባብ እንዲሆኑ የሚያደርጉት እነሱ ናቸው። በማንኛውም ጊዜ ገዝተ ወይም ሸጠ ተመጣጣኝ ዋጋ እንድታገኝ የሚያደርጉት እነሱ ናቸው። ግን እነሱ ብቻ አይደሉም። ሊሚት ኦርደር የሚያስቀምጥ ማንኛውም ሰው ተራ ትሬደርንም ጨምሮ ሊኩዲቲ ይሰጣል። በ99 ሺህ የግዢ ሊሚት ኦርደር ካስቀመጥክ አሁን ከወለሉ አንድ ጡብ ጨመርክ ማለት ነው። ማርኬት ሜከርስ በሰከንድ በሺዎች የሚቆጠሩ ጡቦችን ይጨምራሉ። ግን ወለሉ የሚገነባው ይሄ ትዕዛዝ ወይም ኦርደር በሚያስቀምጥ እያንዳንዱ ሰው ነው። ነገር ግን ይህ በጣም ወሳኝ ነው። ሪስክ ሲጨምር ባህሪያቸው ይለወጣል። በአንዳንድ ህጋዊ የስታክ ገበያዎች ወይም ሬጉሌትድ ስቶክ ቬኒውስ የተመደቡ ማርኬት ሜከርስ የኮቲንግ ኦብሊጌሽንስ አለባቸው። ማለትም ዋጋ ማቅረብና ስፕሬድን በተወሰነ ገደብ ውስጥ መጠበቅ የሚያስገድድ ህግ አለባቸው። በክሪፕቶ ግን አንዳንድ ድርጅቶች ከኤክስቼንጅ ጋር የጥቅማጥቅም ስምምነት አላቸው። ሊኩዲቲ ስለሚሰጡ የግብይት ክፍያ ቅናሽ ይደረግላቸዋል። ግን እነዚያ ስምምነቶች አደጋ ሲጨምር በፍጥነት እንዳይሸሹ አያግዷቸውም። ገበያው በኃይል መንቀሳቀስ ሲጀምር ማርኬት ሜከርስ አድቨርስ ሴሌክሽን የሚባል ነገር ያጋጥማቸዋል። ይሄም ዋጋው ከመውረዱ በፊት የመግዛት ወይም ዋጋው ከመኖሩ በፊት የመሸጥ አደጋ ነው። ቢትኮይን በፍጥነት እየወረደ ከሆነ ዋጋው የሚቀጥለው ደቂቃ 95,000 ሊገባ በሚችልበት ሁኔታ ማንም $99,000 የግዢ ትዕዛዝ ማስቀመጥ አይፈልግም። ስለዚህ በፈጣን እንቅስቃሴዎች ጊዜ ማርኬት ሜከርስ አብዛኛውን ጊዜ በደረጃ ምላሽ ይሰጣሉ። መጀመሪያ ስፕሬዱን ያሰፋሉ። የሚወስዱት ከፍተኛ አደጋ ተጨማሪ ካሳ ይፈልጋሉ። እዚያ የሚያቀርቡትን የገንዘብ መጠን ወይም ሳይዝ ኦፍ ኮትስ ይቀንሳሉ፣ ብዙ ካፒታል አደጋ ላይ እንዳይወድቅ። እዚያም እንቅስቃሴው እየበረታ ከሄደ አንዳንዶቹ ከገበያው ሙሉ በሙሉ ይወጣሉ። እያንዳንዱ ደረጃ ከኦርደር ቡኩ ላይ ሌላ የዴብስ ሌየር ይገሸልጣል። ውጤቱ ለአንተ ስሊፔጅ ይጨምራል። ገበያው የተረጋጋ በነበረበት ጊዜ $5 ስሊፔጅ ልታደርገው የምትችለው ግብይት ዴብዝ ሲጠፋ $500 ሊያስከፍል ይችላል እና ያ በሆነበት ቅጽበት ዴብዙ ቲን በሆነ ቅጽበት እያንዳንዱ የሽያጭ ትዕዛዝ የሚፈጥረው ጉዳት ይበልጣል። ምክንያቱም የሚወጣው ነገር የለም። ስፕሬድ ይሰፋሉ፣ የሚታየው መጠን ያንሳል እና ስሊፔጅ በፍጥነት ይጨምራል። ዋጋው በዝግታ አይንሸራተትም፣ በከፍተኛ ፍጥነት ወደ ታች ይወርዳል። በኬዎስ ጊዜ ስፕሬድስ የሚሰፉት ለዚህ ነው። በቀላል ቋንቋ ዋጋው በፍጥነት የገዘለለ ሲሆን ሊኩዲቲ ፕሮቫይደርስ ዋጋው ገና ሳይወርድ ገዝተው ይጎዳሉ ብለው ያፈራሉ። ስለዚህ ዋጋ ብዙም አይቀርቡም። ለጥበቃ ሲሉ ከፍተኛ ስፕሬድ ይጠይቃሉ ወይም ሙሉ በሙሉ ይወጣሉ። ገበያው ላይ ሲታይ መደበኛ ይመስላል። ነገር ግን ለመገበያ ስትሞክር በሌላኛው ወገን ማንም እንደሌለ ትረዳለህ። እውነተኛው ምሳሌ ልስጣችሁ። ጃንዋሪ መጨረሻ ላይ እና ፌብሩዋሪ መጀመሪያ 2026 የክሪፕቶ ገበያዎች ከባድ ድሮዳውን አስተናግደው ነበር። ድሮዳውን ማለት ከአንድ ከፍተኛ ዋጋ ተነስቶ የሚመጣ ቀጣይነት ያለው የዋጋ ቅናሽ ማለት ነው። አንድ ስታክ ካገኘው ምርጥ ዋጋ ምን ያህል እንደወረደ የሚለካ ነው። በፌብሩዋሪ መጀመሪያ 2026 ቢትኮይን ከነበረበት ከፍተኛ ዋጋ በጣም ወርዶ እና ከሪከርድ ዋጋው $120,000 በታች ሆኖ ነበር። የሴሎፍ ጊዜ ብዙ ሰዎች የሚሸጡበትን ዋጋ የሚወርድበት ወቅት። ሳምንቱ መጨረሻ ወይም ዊኬንድ ቀጭን ሊኩዲቲ ጋር ማሻረገ ተገጣጠመ። ለምን ዊኬንድ? ምክንያቱም ክሪፕቶ 24/7 ይገበያያል። ግን ብዙ ፕሮፌሽናል ትሬደርስ እና ማርኬት ሜከርስ በሳምንቱ መጨረሻ ስራቸውን ይቀንሳሉ። የሚከታተሉ ሰዎች ያንሳሉ። አልጎሪዝምስ ሙሉ አቅማቸውን አይጠቀሙም። አደጋ ለመውሰድ የሚፈልጉ ድርጅቶችም ጥቂት ናቸው። ሮይተርስ እንደዘገበው ከሆነ በሳምንቱ መጨረሻ የነበረው ቀጭን ሊኩዲቲ በዚያ ድሮዳውን ወቅት የነበሩትን እንቅስቃሴዎች ከልክ በላይ እንዲጋነኑ አድርጓቸዋል። በግምት እስከ ፌብሩዋሪ
2026 ድረስ ኮይን ግላስ የክሪፕቶ ዴሪቫቲቭ እና ሊኩዴሽንስ የሚከታተል ድርጅት ባለፉት ጥቂት ቀናት ውስጥ ወደ 2.5-2.6 ቢሊዮን የሚጠጋ የሌቨሬጅ ዲፖዚሽንስ ተዘግተዋል፣ ሊኩዴትድ ሆነዋል ብሎ ሪፖርት አድርጓል። ይሄ ማለት በሁሉም ክሪፕቶ ኤክስቼንጅ ላይ ወደ 2.5 ወይም ወደ 2.6 ቢሊዮን ዶላር ዋጋ ያላቸው ሌቨሬጅ ዲፖዚሽንስ ማለትም ትሬደርስ የተበደሩትን ገንዘብ ተጠቅመው ያሳደጓቸው ግብይቶች ዋስትናቸው ወይም ኮላተራቸው ስለተበላ በግዴታ ተዘግተዋል። አሁን ነገሮቹን አገናኙ። ሊኩዴሽን ማለት በግዴታ መሸጥ ማለት ነው። በግዴታ መሸጥ ደግሞ ወደ ኦርደር ቡኩ የሚገባው እንደ አግሬሲቭ ማርኬት ኦርደርስ ነው። ነገር ግን ኦርደር ቡኩ ቀጭን ነው፣ ምክንያቱም ዊኬንድ ነው፣ ማርኬት ሜከርስ የሉም እና የዋጋ መውረዱን የሚያይ ማንኛውም ሰው የባይ ኦርደሩን እየሰረዘ ነው። ስለዚህ እያንዳንዱ የግዳጅ ሽያጭ ዋጋውን ይበልጥ ወደታች ይገፋዋል። እያንዳንዱ የዋጋ መውረድ ደግሞ ተጨማሪ ሊኩዴሽን ያስከትላል። ብዙ የግዳጅ ሽያጭ ሌላ ሊኩዲቲ ውስጥ ይሄ ስፓይራል ወይም አዙሪት ይባላል። የሊኩዲቲ ክራንች ምን እንደሚመስል ይሁላችሁ። በኦርደር ቡክ ውስጥ ድንገተኛና ከፍተኛ የገዢዎች እጥረት። ሊኩዲቲ ክራንች ማለት የገበያው ግብይቶችን የመሸከም አቅም በአንድ ጊዜ ሲፈራረስ ማለት ነው። ሻጮች ለመሸጥ ይገደዳሉ፣ ውጭ የላቸውም። የፕላትፎርም አልጎሪዝም በራሳቸው እየሸጡ ነው። በሌላ በኩል ግን ያንን የሚቀበል የለም። ስለዚህ ዋጋው ማንም ከጠበቀው በላይ በጣም ሩቆና በፍጥነት ይወርዳል። እና ስለ ገበያ ያለህን አመለካከት ሊቀይር የሚገባው ዋናው ነጥብ ይሄ ነው። $1 ትሪሊዮን ማርኬት ካፕ ማለት $1 ትሪሊዮን የሚያህል የገዢዎች ክምር ወይም ባይዎልስ አለ ማለት አይደለም። ማርኬት ካፕ ማለት ጠቅላላ አቅርቦት ወይም ሰፕላይ ሲበዛ በመጨረሻው የግብይት ዋጋ ነው። እሱ የሚነግርህ በንድፈ ሀሳብ ያለውን ጠቅላላ ዋጋ እንጂ በኦርደር ቡክ ውስጥ በትክክል ስንት ገዢ ተቀምጧል የሚለውን አይደለም። ዋጋ የሚንቀሳቀሰው በማርጂናል ሊኩዲቲ ነው። ማለትም አሁን በእያንዳንዱ ዋጋ ላይ ባሉ ትክክለኛ ትዕዛዞች ወይም ኦርደርስ እንጂ በማርኬት ካፕ አይደለም። እና ሊኩዴሽንስ የሚለኩት የሌቨሬጅድ ፖዚሽንስ በግዴታ መዘጋታቸውን እንጂ አዲስ የስፖርት ሽያጭ አይደለም። የዋጋው ተጽዕኖ የሚወሰነው በግዳጅ ሽያጩ ወቅት ባለው የኦርደር ቡክ ዴብዝ ላይ ነው። ያ ዴብዝ ቀጭን ሲሆን ዊኬንድ ሲሆን ፎር ኤግዛምፕል ወይ ገበያው ሲጨነቅ ወይ ደግሞ ሜከርስ ወደ ኋላ ሲሉ ትንሽ የሚመስል የግዳጅ ሽያጭ እንኳ ዋጋውን ከዶላር መጠኑ በላይ በከፍተኛ ሁኔታ ሊያንቀሳቅሰው ይችላል። ሊኩዊዲቲ የማይታየው ኃይል ነው። ባለበት ጊዜ አታስተውለውም፣ ሲጠፋ ግን ሁሉንም ነገር ያፈራርሰዋል። ብዙ ድርጅቶች ሊኩዊዲቲ ያቀርባሉ። አንዳንዶቹ መደበኛ ማርኬት ሜከርስ ናቸው፣ አንዳንዶቹ አርቢትራጀርስ ናቸው። እነዚህም በተለያዩ ኤክስቼንጅ መካከል ባለው ትንሽ የዋጋ ልዩነት የሚያተርፉ ናቸው። አንዶቹ ደግሞ ሊሚት ኦርደር ያላቸው ግለሰቦች ናቸው። እዚህ ተከታታይ ቪዲዮ ማርኬት ሜከርስ ስል በኦርደር ቡክ ውስጥ ዴብዝ ለሚሰጡ ድርጅቶችና ግለሰቦች ሁሉ እንደ መጠሪያ የተጠቀምኩበት ነው። ዋናው ነጥብ ግን አንድ ነው። ሁሉም ወደ ኋላ ሊሉ ወይም ሊወጡ ይችላሉ። አሁን የምታየው ዋጋ የመጨረሻው ስምምነት ብቻ ከሆነ የዚያ ዋጋ መረጋጋት ደግሞ በሊኩዲቲ ላይ የተመሰረተ ከሆነ እና ሊኩዲቲ ያለ ማስጠንቀቂያ ሊጠፋ የሚችል ከሆነ ጥያቄው የሚሆነው በአንተና በገበያው መካከል የሚቆመው ማን ነው? የአንተን ግብይት ሌላኛውን ወገን ሆኖ የሚቀበለው ማን ነው? ያ በሚቀጥለው ቪዲዮ ላይ ለማውራት ሞክራለሁ።